ሰላም አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ቱሉ አውሊያ ጊምባ የሚላክ 109100 ብር የፈጀ አራት እቃዎች ነው ማሳያችሁ። ኳሊቲና ቆንጆ አስፈላጊ የሆኑ የቤት እቃዎች ናቸው ማለት ነው። እንግዲህ ሀባይብ እዚህ ጋር እንደምታዩት በጣም ከፍ ያለ 20 ኪሎ ማጠቢያ ማሽን ይታያችኋል ማለት ነው። ኦርቢት ብራንድ የሆነ 20 ኪሎ ማጠቢያ ማሽን 62000 ብር ነው የገዛሁት። ከዛ ከለር ጥቁር ነበር ያለችኝ። ጥቁሩን ከለር በነገራችን ላይ እቃ ከፍለሽ አስቀምጪልን፣ እቃ ከፍለሽ አስቀምጪ ስትሉኝ ማለት ነው ችግሩ ምን እንደሆነ ልንገራችሁ እዚህ ጋር ማለት ነው። አሁን እዚህ ይሄንን ማጠቢያ ማሽን የምትፈልገው ጥቁሩን ሲልቨር ነው። ይሄ ነጣ ያለ ሲልቨር ነው እንደምታዩት እና ይሄንን ከፍዬ ተቀመጠ። ግን እነሱ ቁጭ ያረጉም እኮ ነጋዴ እየሸጠ እያመጣ እየሸጠ እየለወጠ ነውና የመረጥኩትን ከለር አልተቀመጠም ማለት ነው። እንደምታዩት ይሄ ነጣ ያለ ሲልቨር ነው የደረሳት እሷ ማለት ነው። እና እኔ አሁን እዛ ጋር በምፈልገው ሰዓት ራሱ በምንፈልገው ሰዓት እኔም ሆንኩኝ ዚነት ገዝተን ስናስቀምጥ እዛው ቦታው እቃውን ያው ሽጠን እናመጣለን ስለሆነ ነጋዴ ሐሳባቸው በፈለግነው ሰዓት አናገኘውም። ወላሂ ነው የምላችሁ። እና እንደዚህ አይነት ነገር ያጋጥመናል ቦታው። እቤት ደግሞ ለማስቀመጥ እቤት ማስቀመጫ ቦታ ይገዳል ታውቃላችሁ። እንደዚህ ትላልቅ ነገር ለአንዲቱ ፍሪጅ፣ ለአንዲቱ ማጠቢያ ማሽን፣ ለአንዲቱ አንድ ሮቶ እቃ ከተቀመጠ እዚህ ቤት ውስጥ እኔ አሁን በጣም ነው የምቸገረው። እቃ ራሱ ጎን ለጎን ሲቀመጥ በአንዴ ብርድ ልብሱ፣ አንዴ ብረምጣ፣ አንዴ ምንድነው ይሄ ሴኔጋል ያልሄደብኝ እቃ የለም ከሰዎቹ እቃ ጋር ማለት ነውና የሚሆነው ጎን ለጎን ሲቀመጥ በጣም ስለሚያስቸግር ነው። እቃ ገዝተሽ አስቀምጪ ስትሉኝ እኔም ቢምላችሁ ብትረዱ ደስ ይለኛል። እኔ ሀቂቃ ማለት ነው። አንደኛ እኔ አሁን ለዚች ልጅ አደራ ጥቁሩ ይሁንልኝ፣ ያኔ ከለሩ ጥቁሩ ነው ፈልገው ብላኛለች። ግን የመጣው ይሄ ነው ማለት ነው። ያው ከፍዬበታለሁ። የከፈልኩበትን ላክልኝ ብዬ ባጃጅ ልኬ ሲመጣ አሁን ስፈታው ተምሽቱ 3 ሰዓት ሆኗል። ደስ የቆይቼ ስመጣ ይሄ ከለር ነው ማለት ነው። እና ልላችሁ የፈለኩት ከፍለን ስናስቀምጥ እኛም ሰው ጋር እየተጣላን ድብድቡላ የሚመጣበት ጊዜ አለና ለዛ ነው። እና ይሄ ማጠቢያ ማሽን 62000 ብር ነው የገዛሁት ማለት ነው። ሌላው እዚህ ጋር ፍራሽ አላት። ኤክስትራ ፍራሽ ሜትር ከ20 ባለ 20 ቲክነስ ነው። ይሄ ደግሞ 12200 ብር። ሜትር ከ20 ባለ 20 ነው። ሜትር ከ50 አይደለም። ሌላ እዚህ ጋር ደግሞ ፌሮ ምድጃ አላት። ፌሮ ምድጃ 1600 ብር ነው። ዋናው ነገር ደግሞ እዚህ ጋር ምንጣፍ 33000 ብር የተገዛ ምንጣፍ አለ። እሱን ዘርግቻ አሳያችኋለሁ። 3 ሜትር በ4 ሜትር ነው ወይም 3 በ4 ማለት ነው። እዚህ ጋር ምንጣፍ 3 በ4 33000 ብር። ሜትር ከ20 ፍራሽ 12200 ኦርቢት ማጠቢያ ማሽን 62000 ብር 1600 ፌሮ ምድጃ 300 ብር የትራንስፖርት። ይሄ እንደዚህ ይመስላል ማለት ነው የወጣው። ይሄንን ላነሳሳና አሁን ይሄ ከለር ጥቁሩ ሲሊቨር ከተገኘ ጧት ይዤ ቀይርላታለሁ፣ ካልተገኘም ይሄው ራሱ ነው የሚሄድላት ማለት ነውና ይሄንን ላንሳና እቺን ምንጣፍ ዘርግቼ እማሳያችሁ ይሆናል። ምንጣፏን የታዘዝኩት ያሰራችውን መጅሊስ ልካልኝ ለዛ ማች የሚሆን ነው። የምታምር ቆንጆዬ ምንጣፍ ናት። እሷን ማሳያችሁ ይሆናል። ከወደዳችሁት ላይክ ሼር እያደረጋችሁ መጅሊስ ደግሞ እየጠየቃችሁ የነበረ መጅሊስ አሁን ላይ ጭማሪ ነው ብለው ያው ይሄን ያህል አሁን ትእዛዝ ራሱ እኔ የአንድ ሰው ተቀበይኝ ብያት ቆይማ ሂሳቡን አውቄ ነው የምቀበልሽ ነው ያለችኝ። ከቦንዲድ ከፋብሪካው እነሱ አንልክም ብለው እምቢ ብለው ማለት ነው። አዲስ አበባ በጣም ችግር አለባቸውና የሆነ እቃ ለመጨመር ሲያስቡ እቃውን ቆይ ነገ ወዳ ነገ ከዛ ወደ እያሉ ምናምን ነው የሚይዙት ማለት ነውና አሁን ባለው ባለ 20 ቲክነስ 11000 ማን ነው ባለ 20 ቲክነስ 10500 ብር ነው። 11500 ደግሞ ባለ 25 12500 ብር ደግሞ ባለ 30 ግን አሁን ጭማሪ ነው። አሁን ይሄን ያህል ነው ብዬ እኔ አልቀበልም ነው ያለችኝ ሴትየዋ ማለት ነው። ባለ መጅሊሷ እንደዛ ነው ያለችኝ። ያው የመጅሊስ ነገር በየቀንቀኑ
የሁሉም ነገር ነው በነገራችን ላይ ከብርጭቆ ያነሰ የለ ብርጭቆ ሁላ ያለውን ጭማሪ ያያችሁት ነው እንኳን መጅሊስ ማለት ነው። እና ሀባይ ይቺ ምንጣፍ 3 ሜትር በ4 ሜትር ብሉ ብላክ በቃ በጣም ነው የምታምረው። ሀቂቀተን ግን ጠፍቶ ከአዲስ አበባ ነው ወላሂ ያስመጣሁት ማለት ነው። ማጠቢያ ማሽኑም ይዛ የቆየው ከአዲስ አበባ እስከሚመጣ ድረስ ነው። ሜዲኢን ቱርክ ነው እንደምታዩት ሜዲኢን ቱርክ የሆነ ማለት ነው። ኢራን ስታንዳርድ ሲሆን ይሄንን የሚያክል ሆኖ በጣም ይጨምራል። ወደ 45000 ብር ነው ምናምን ነው። ይሄ የቱርክ ምርት ነው ማለት ነው። ኢራን ስታንዳርድ ሲሆን ይጨምራል እንዳልኳችሁ። እና እንደዚህ ፏ ያለች ምንጣፍ 3 ሜትር በ4 ሜትር ገዝቼላታለሁ ማለት ነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። እስኪ እናንተም ሐሳባችሁን አስቀምጡ ማለት ነው። በነገራችን ላይ ማች ማረግ እኔ ጎበዝ ነሽ ይሉኛል ሁሉም ሰው እዚህ ያለ ሰው በተለይ እዚህ ሀገር ያለ ሰው አገዛዜን ስለሚያዩ ማለት ነውና መጅሊስ የምትሰራልኝ እንኳን ራሱ ግርም ነው የሚላት። ከየት ነው የምታመጪው? ከዚህ ጨርቁን መርጠሽ ከዛ ደግሞ ምንጣፉን እንዴት አድርገሽ ነው ማች የምታረጊው ነው የምትለኝ ማለት ነው። ምርጫ ላይ ጎበዝ ነሽ ተብዬ ተመስክሯል። እናንተስ ምን ትላላችሁ? እስኪ ራሴን እያሞገስኩ አይደለም ታዲያ ያው እንደ እንትን ነው እንደ ሀሳብ ነው የምነግራችሁ። መጅሊሱን ፎቶ የላከችልኝን ፖስተዋለሁ እናንተ ደግሞ ታስተያዩታላችሁ ማለት ነው። ብዙም አይለይም የላከችልኝ ፎቶ ላኪን ግን ታስተያዩታላችሁ። እሷ የወደደችው የሆነ ጊዜ አንድ ጊዜ የገዛኋት ነበረች ያችን ነበር ግን ያቺ የለችም። ይችም በጣም ነው የምታምረው። እቃነቱም አንድ አይነት ነው። መጅሊስ በነገራችን ላይ መጅሊስ ካሰራችሁ ምንጣፍ ግድ ነው እና ያው የምንጣፉ ነገር ይሄንን ይመስላል። ቡኒ የሆነ ጠቆር ያለ ቡኒ አጃክስ ነገርም ትንሽ አላት ማለት ነው። በጣም የምታምረው እንግዲህ በጤና በአፍያ የምትኖርበት የምትደሰትበት አላህ ያድርጋ። ከዚህ በፊት የቤት እቃዋን አሟልቼላታለሁ። አሁን ደግሞ ምንጣፏና ይሄ ነው የቀረው። መጅሊሱን ሌላ ቦታ ነው ያዘዘችው። ያው በላከችው በፎቶ መሰረት እንደዚህ አድርጌ ገዝቼላታለሁ ማለት ነው። በነገራችን ላይ እህቶቼ አላህ ጤናችሁን ይስጣችሁ። ዛሬ መጅሊስ 16 ቲክነስ ያሰራሁላት ልጅ ታማ ነው የመጣችው። ኢትዮጵያ ገብታለች። አሁን 1 ሳምንት ሊሆናት ነውና የምር በቃ ሰሞኑን ውስጥ የረብሽብሽ ብሎ ነበር። ደህናም ካልገባሁኝ እኔ ስልክ ቁጥር አስቀምጥልሻለሁ ትሰጫቸዋለሽ መጥፎም ነገር ከተከሰተ ምናምን ብላኝ ስለነበረ ውስጤ በጣም ነበር የተጨነቀው። ግን አልহামዱሊላህ ደህና መታለች። ህክምናዋን ኦፕራሲዮን እንድትሰራ እዛ አስቸኳይ ብለዋት ነበረ። አሁን ግን 6 ወር ይሁንሽና ነው ከ6 ወር በኋላ ነው ብለዋታል። ዱዓ አድርጉላት ማለት ነው። ይሄንን ስነግራችሁ እኔ ነገሪያቸው ብላኝ አይደለም ግን ዱዓ እንድታረጉላት ነው ሐቂቃ ማለት ነው። የሰውንትን ማውጣት ፈልጌ አይደለም ግን ዱዓ አድርጉላት። እናንተም ደግሞ ካመማችሁ ህመማችሁ ግን እንደጀመራችሁ ራሳችሁን ቸክ አድርጉ። ወላሂ እኛ አረብ ሀገር ስንኖር ማለት ነው ራሳችንን አጨናንቀን አንድ ብር እንደዚህ ብትሆንብን እቺን ብናጠራቅም ይሄንን ከሌን ብንረዳ እቺን ሽንቁር ብንደፈን ስንል ራሳችንን ነው የምናጣውና ራሳችሁን እየጠበቃችሁ ለማለት ነው። አንዴ ለልጅ አንዴ ለቤት ልጅ እንኳን ያለው ሰው ይሻላል። አንዴ ለእንትና አንዴ ላጎቴ አንዴ ለክስቴ ምናምን ስትሉ ራሳችሁን እንደታጡ ራሳችሁን እየጠበቃችሁ ያው እንግዲህ እላችኋለሁኝ። ያው ከራስ በላይ ሰማይ ነው። እናንተ ከሞታችሁ ሁሉም ነገር ይቀራል። ያረጋችሁት ወርቃችሁ ራሱ ቀለበት አንድ ቀለበት ብትኖራችሁ አብሯችሁ ተከትላ አትሄድም። ወላሂ አትሄድም። የለበሳችሁ ቀለበት እቺ ቀለበት አሁን እኔ ተከትላኝ አትሄድም። እና የምንኖረው ለወደፊት እንኖራለን። አሁን እየሰራን ወደፊት እንኖራለን ብለን እስከሆነ ድረስ ለወደፊት ደግሞ ደህና ስንሆን ነው አይደል? አግብተን ወልደን ምን ብለን እንኖራለን ብለን የምናስበው ከጤና የሚበልጥ የለም። ጤናችሁን እየጠበቃችሁ ቸክ መደረግ እንኳን ቢያቅተን ሲያመን ቶሎ መታከም አለብን። ቸክ እንደረግ ብለን እንኳን ባንሞክር እንኳን ማለት ነው ካመመን ግን ቶሎ ወደ ሐኪም ቤት መሄድ አለብን። ትልቅ ችግር ላይ ናችሁ እስከምንባል ድረስ መጠበቅ የለብንም እላችኋለሁ። ሀባይብ ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ። ያው በቀን 3ኛ ቪዲዮ ስሰራ ነው አሁን ኢዛጅ እንዳላረጋችሁ ማለት ነው። ምንጣፋንም ሐሳባችሁን እየሰጣችሁ ታዲያ አያችሁት ማሻአላህ